ሁለተኛ ሳሙኤል ምዕራፍ 6 እና ያነበብነው እግዚአብሔርን ስለመፈለግ ነው። በጣም ጥቂት ነገር የምናገረው ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ ሀብት ብቻ አይደለም ድል እጁ ላይ ያለ የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋነ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢንጣ። አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ ከሆነ መጽሐፍ ቅዱስ ሲናገር እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው። መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘው ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ቤት ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል። አንድ ክፍል ውስጥ ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ዳዊት በጣም ይፈራዋል እግዚአብሔር። አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹ። አዎ እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። አዎ ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው በላቸው። አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ ያድሮ እኮ ይሄ ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። የአስፈሪ አምላክ አቢዳራ ቤት ገባ ይልና የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። አይ ቲንክ ዳዊት ራሱ ይጠይቃል አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ። ቶሎ ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደረገው። ለምንድነው? ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያለ ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም ካህን ስላልሆነ። መዝሙር 61 ነው። ነፍሴ አንተን አለች አለና ምን ናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይ ዘንድ። የእግዚአብሔርን ክብር አይ ዘንድ ማለት ምንድነው? ትክክለኛ ትርጉሙ ዳዊት ሁሌ ከማለዳ ከእንቅልፉ ተነስቶ ወደ መገናኛው ድንኳን ይመጣና በመገናኛው ድንኳን በሩ ላይ ድንኳን ስለሆነ ክፍተት ነገር አለቻት። በዛች ውስጥ አሻግሮ ወደ ውስጥ ያይና ተመልሶ ሄደ። እሱን ነው ሚስ ያረኩታል። በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉሥ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉሥ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉሥ አይነት ፕሮቶኮል አይደለም ዝላዩ።
የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ አላት። እስካሁን ነው የገረመሻው? እቀጥላለሁ አላት። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ እዋረዳለሁ አለ። ገና አሁን እንዲህ መሆኔ ነው የገረመሻው? ገና እዋረዳለሁ አለ። ገና እሱ ይፈልገው እንጂ ይቀበለኝ እንጂ እሺ አርገው ይበለኝ እንጂ ገና ከዚህ በላይ ለመዋረድ ዝቅ ለማለት ፈቃደኛ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለው። ምን አለኝ ሲለው አክብረኸኛልና አልናከኝምና ከልጆች ዙፋን ላይ የሚቀመጥ አይታጣም አለው። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድን ነው አለው። ከበግረኝነት የጠራኸኝ ደግሞ ንጉሥ ማድረግ ሳያንስህ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ፣ አመሰግንሃለሁ አለው። ስሙኝ፣ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው። እሺ አለው ላረግልህ ነው አለው። ምን? ለዘላለም አለው። እንዴት ሲለው በሰማያት ዕድሜ ልክ ይሆናል ዙፋንህ አለው። የዳዊት ዙፋን ነው በሰማያት ዕድሜ ልክ ይሆናል አለውና ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ዳዊት 40 ዓመት ነው የነገሰው። የሚቀጥለውም ልጁ ምናልባት 40 ዓመት ይመስለኛል። ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ ነው። እሱን ተውት። ተመልሶ አሁን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣ አሁን የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት። humble yourself ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከበዓል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው፣ እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣው። ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ ሲል እምቢ አለ። ዳዊት ፈልጎ አገኘው፣ ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። እምቢ እያልኩት ኃጢአቴን ተቀበለኝ፣ አምጣው፣ ሞት ይገባል፣ አምጣው ልሙትልህ፣ እኔ ተቀበለኝ። ኃጢአቴን እላዩ ላይ አድርጎ ሞተልህ። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋን ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘሁልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል። የኢየሱስን ደም ብሎ ይሄንን ሁሉ ህግ እግዚአብሔር አጠፋው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ ብሎ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቻ አድራለሁ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሮአቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት።
እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ቅዱስ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራውልህ ቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ እኔ ኖርከው አለው። እጅ ላይ ደም አለ እጅግ በጣም ወድሃለሁ አለው። አምጥተኸኛል በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል። ዘሪ ይቀጥላል ብዬ የለ እንደ ዙፋን ላይ ያለው አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለውም ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድን ነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴ ናት ዛሬ። እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ። ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያደርግ። ይሄ ወንጌል የመጨረሻው። ከዚህ ውጭ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ስራ የለም። ኢየሱስ ጨርሶታል።